እሺ ደናስከለ ዓለሙ አሌክስ እባላለሁ ከሮሃ ኮንስትራክሽን ኤልኤልሲ። ይሄ ቤተክርስቲያናችን ያለውን የልጆች ትምህርት ቤት ወደፊት እንዳይበላሽ በምንና እንዴት አድርገን መስራት እንደምንችል ባቀረብኩት ፕሮፖዛል መሰረት ለሱ የሚሆን ፕሬዘንቴሽን ነው። ሶ የምንጠቀመው ይሄ ፒቪሲ WPC የሚባል አዲስ ማቴሪያል ነው። ስክራች መሆን አይችልም፣ ፔይንት አይዝም፣ በወንበርም ቢገፋ የሚበላሽ ነገር አይደለም። ይሄ ፐርማነንትሊ ሶልቭ ሊያደርግ የሚችል ይሄ ያለውን ኢሹ እንደምታዩት በአብዛኛው 90% 5 ፊት ነው ርቀት እየተበላሸ ያለ። ከዚህ በላይ ያለውን ፔይንት አድርገን ይህን እንደዚህ ብናደርግ የትኛውም አይነት እስክሪብቶ ቢጽፉበት አይዝም፣ መልሶ የሚለቅ ነገር ነው። እንደምታዩት ስክራች አይሆንም። በየትኛውም አይነት ሻርፕ ማቴሪያል እንትን ብናደርገው ስክራች አይሆንም። ይሄ ላይኛው እንትን ያለው ነው፣ መልሶ የሚለቅ ነገር ነው። ለሜንታን ወንበሮች ሲደረደሩ አየነስት ሆነው ከላይ ያለውን እንዳያበላሹ በዚህ መልኩ ትሪም እናደርግበታለን። ይሄንን ትሪም ሌላ 2 ኢንች ትንሽ ወደዚህ እንዲመጣ አድርገዋል። አሜን 1 ኢንች፣ ይሄኛው 1 ኢንች ነው። ሌላ 1 ኢንች 2 ኢንች ይሆናል። ሶ 2 ኢንች ከዚህ ከተጨመረ ማለት ወንበሮቹ ሲደረደሩ ግድግዳው ላይ እንዳያርፉ ይከለክላሉ ማለት ነው። ይሄንን በተግባር ለማሳየት ወንበሮቹ ሲደረደሩ በዚህ መልክ ነው። ስለዚህ ተገፍተው ሊመጡ ከዚህ በላይ መሄድ ስለማይችሉ ይሄንኛው ይከለክለዋል ማለት ነው። ያኛውን በላሽውም ወይም ስክራች ያድርገው። ይሄን በዚህ መልኩ እንሰራዋለን። ይሄንኛው በሙሉ ዳውንስቴርስ ያለው ሆሎ ያለው ዳውንስቴርስ እንደገና ሆሎ ስቴሮቹን በሙሉ አፕስቴር ያሉ ክፍሎቹን በዚህ መልኩ እንጨርሰዋለን። ከለር ብዙ የተለያየ አይነት ከለር አለ። በአብዛኛው ይሄ የሚመረጥ ከለር ነው። ከዚህ ውጭም ዝም ያለ በቀለ ቤተክርስቲያን የሚሆን ቆንጆ የሆነ ከለር አለ። ከለር እንግዲህ እናንተ በመረጣችሁት ማድረግ እንችላለን። ይሄ በጣም ለረጅም ጊዜ ሳይበላሽና ምንም ነገር ስክራች ሳይሆን ማቆየት ይችላል። ሌላው ደግሞ ለህንፃው ውበት ይሰጠዋል። ይህንን አዳራሽ ለሌላ ነገር መጠቀም እንኳን ቢያስፈልግ ለኪራይ፣ ለክርስትና፣ ለአንዳንድ መንፈሳዊ ጉባኤዎች መዘጋጀት ቢቻል በዚህ መልኩ የሚያምር ነው።